ግን ልማት ለምን ተካሄደ የሚል ተቃውሞ በጣም ነውር ነው። ግርግር ምናምን ይፈጠራል ብሎ እንትን ሲል የነበረ ሰው እያየ እየተረዳ ግራ ቀኝ እያማተረ ነገሮችን እየመረመረ ሲመጣ በእንደዛ መልክ ነው ሁልጊዜም የትኛውም ቦታ ላይ የአዲስ አበባን ኮሪደር ልማት አሁን እንደገና ሌላ ተቃውሟቸው የሸገር ከተማ ግንባታ ጋር ተይዞ ኦፌኮ እሱንም መግለጫ አውጥቼ ማውጣታችን ይታወሳል ይላል። ሰዎች የሚፈናቀሉ ሰዎች እንትን የሚሉ ሰዎች ሜዳ ላይ እንዳይቀሩ መብታቸው እንዳይገፈፍ እንዳይገደብ እሱን ጥሪ ማድረግ ነው። ግን ልማት ለምን ተካሄደ የሚል ተቃውሞ በጣም ነውር ነው። ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ይህም ዘመናዊ የግብርና ምርቶች ማምረቻና ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንፃዎች፣ የመስኖ ልማቶች፣ የኮንስትራክሽን መሳሪያዎች፣ ለትራንስፖርት ንግድ አገልግሎት የሚውሉ መኪናዎች፣ የንብ ማር ማምረቻ ፋሲሊቲዎችን ያካትታል።